ላይቭ ላይ 3000 በሚከተልበት ቦታ እያለቀሱ የትግራይን ህዝብ ካንበረከካችሁ የት ነው መሰላችሁ? የዛኔ የነበሩት ጢሳ ላይ እየፈለግናቸው ነው ተደብቀው ደብረጽዮን ጌታቸው ረዳ እያለን እየፈለግናቸው ነው በሚባልበት ሰዓት እኔ መሐመድ ከድር ወጥቼ ላጬን አንጠባጠብኩት። በጣም ይቅርታ ላጫም ነው ይሉኛል ድሮ በሚሉበት ሰዓት ያሸነፉ በመሰላቸው ሰዓት የረቱ በመሰላቸው ሰዓት እኔ በኮንፊደንስ ነው ወጥቼ እውነት የትግራይ ህዝብ ከተንበረከከ እውነት እጅ ከሰጠ እኔ እርቃኔን በእናንተ ፊት እመጣለሁ ምንም ከነመላመላዬ ልብስ ምንም ሳልለብስ ማለት ነው ብዬ ነው ተናገርኩት። አይደለም ዛሬ ትላንትና በመከራው ጊዜ በስቃዩ ጊዜ እተማመን ነበር። ሐቅ አለ፣ እውነት አለ። እውነት አብይ አህመድ ለህዝቡ የሚያስብ ከሆነ እውነት ለኢትዮጵያ የሚታገል ከሆነ አንተን ክተት ከማለቱ በፊት እንደ ደብረጽዮን ከቶ ያሳየ። አንተን ክተት ከማለቱ በፊት እንደ ጃልማሮ ገብቶ እየታገለ ያሳየ። ምንም ልዩነት የላቸውም። ልንገርህ፣ ደብረጽዮንም የድርጅት መሪ ነው፣ አብይም የድርጅት መሪ ነው፣ ጃልማሮ የድርጅት መሪ ነው። እነሱ ትጥቅ ለብሰው አፈር ልሰው ነው የሚታገሉት አይደለም። ኮምፒውተር ላይ እኮ አይደለም የሚያዋጉት፣ ፊት ለፊት ነው የተዋጉት። ፊት ለፊት ነው መከራ ያቀመሱት። ዛሬም ደብረጽዮን አስፈላጊ ከሆነ ይመጣል። አየህ ይመጣል። አሁን ለራሱ የሞቀ ቤት በሜካፕ እየተሞሸረ ፊቱ እንዳይበላሽ አንተን ግባ ይልሃል። ትገባለህ አይደለ? ግባ፣ መብትህ ነው። እኔ አትግባ አይደለም። ግን እሳ የሚቀጥፉትን ቅጥፈት የወንዳ ገረድነታቸው ልክ ለመሸፈን ወሎ አካባቢ ላይ የውጭ ኃይሎችም ተዋግተውናል። ከየት ነው የገቡት? ምን ነው ትላንት የተናገራችሁትን ረሳችሁት? እናንተ አው ትክክል ወንድ ናችሁ ጀግና ናችሁ የምትሉ ሰዎች እውነትና ያልከው የምትሉ ሰዎች ምንድነው ያለ 99% ከውጭ ምንም ነገር እንዳያስገባ በሩን ዘግተናል ብለው የለ እንዴ? እኔ ነኝ እንዴ ያልኩት? በሩን ዘግተናል ከውጭ ምንም ነገር ለቲፒኤልኤፍም ለትግራይዝም አይገባለትም ብለው እንዳሉ ባጫ እንዳለ አልሰማችሁ? ታዲያ እንዴት ያንን ካላት የውጭ ኃይል በጆኒያ ተደቅጥቆ ነው የመጣው? ወሎ ግንባር ላይ ሽንፈትህን እመን አባቴ። 4 ቀን ድረስ ወሎ ከሚሴ ከማን ነው ደሴ ከተያዘ 4 ቀን ድረስ አልተያዘም ብሎ ለምን 3 ቀን 2 ቀን ድረስ እስቲል ነው አልተያዘም የሚሉም እኮ አሉ። አልተያዘም ብሎ ትርክም አለ እስከ መቼ ነው የሚዋሽ ነገሩ? አንተ ውሸትን የመጠጣት መብት የተጠበቀ ነው። ጠጣ አንተ። ግን በተዋሸህ ቁጥር የምትዋረደው አንተ ነህ። አንዴ ወደኋላ ፈቀቅ ብዬ አንዳንድ ፖስቶችን ሳይ ነበር። በነገራችን ላይ የከሚሴ ተወላጅ የሆኑ አክቲቪስቶች ወይም ደግሞ የወሎ ኦሮሞ የሆኑ አክቲቪስቶች በጣም የሚገርም ስራ ሰርታችኋል። እዛ ጋር ብልጽግና የሚነዛቸውን ፕሮፓጋንዳዎች አክሽፋችኋል። የወሎ ኦሮሞ ህዝብ ለቲዲኤፍ እና ለኦኤልኤ የሚገባውን አይነት አቀባበል አድርጎ አካባቢዎችን ነፃ እንዲያወጣ አድርገዋል። ባቲ ኦኤልኤና ትልቁ መርዶ ደግሞ ኦኤልኤና ወቦ ባቲ ላይ ተገናኝተዋል። ማለት ኦኤልኤና ቲዲኤፍ ወሎ ላይ ተገናኝተዋል። እና አንድ ወንድማችን ከሚሴ ቲዩብ የሚባል ወንድማችን ነው ቲዲኤፍ ባቲ ከተማ ላይ ያሳየ ወንድማዊነት ስሜት ህዝባችን በሱ ላይ የነበረውን እምነት ልክ እንደነበር አረጋግጦልናል፣ እናመሰግናለን ብሏል። በጣም በርካታ እና አወል ቃሲም አወል በጣም በርካታ ጽሁፎችን እያወጡ ነው። የዛ አካባቢውን እንቅስቃሴ እዛው ቦታ ላይ ሆነው የሚያሳዩን የሚያሳውቁን ሰዎች ናቸው። ቲዲኤፍ ህዝባዊነት ኮምቦልቻ ላይ 100 ሰው ረሸነ ምናምን ነገር። እቺ ማደናበሪያ ለምን እንደሆነ ታውቃላችሁ? ኮምቦልቻም ደሴም አልተያዘችም ሲል ከርሞ ጠዋት አካባቢ በያዛቸው የሚዲያ ተቋማት ኮምቦልቻ ላይ 100 ሰው ረሸነ። ይሄ ለምን እንደማለት የሚባል ታውቃላችሁ? ከረሸነ ማስረጃ አምጣለን ብሎ የሚጠይቅ የለም። ለምሳሌ የትግራይ ኃይሎች ትግራይ ክልል ላይ ያ ሁሉ ርሸና ያ ሁሉ ስቃይ ሲፈጸም ለኢትዮጵያውያን በማስረጃ በቪዲዮ በፎቶ እያሳዩ ነው ሚያምናቸው ያጡት። ከጥቂቶች በስተቀር ሚያምናቸው ወጡ። የተደመሰሰው የተረሸነው ጁንታ ነው እየተባሉ ማለት ነው።
ልክ እነሱ በቪዲዮ በማስረጃ በፎቶ የሚደርስባቸውን በደል አሳይተው ህዝብን ከጎናቸው እንዳሰለፉ አንተም አሳይና አሰልፍና። ይህንን ለምን እንደሚሉ ታውቃላችሁ? ኮምቦልቻ ላይ 100 ሰው ተረሸነ። ሌላ ከተማ ቲዲኤፍ ሲይዝ ህዝቡ ይረሸናለሁ ብሎ እንዲደናበር ነው። አታደናብሩት። ወሎ ላይ የሆነው ነገር አስቀያሚው ነገር ምን መሰላችሁ? እያንዳንዱን ከተማ ቲዲኤፍ እየለቀመ ሲቆጣጠር ህዝቡ ፈርቶ እየፈረጠጠ ነበር። የተነዛውን ፕሮፓጋንዳ ከባድ ነው። ሴት ይደፍራል፣ እንደዚህ ያራል፣ ይረሽናል ምናምን እያሉ ፕሮፓጋንዳ እየነዙ ስለነበረ ህዝቡ ከመግባታቸው እየፈረጠጠ ነበር። ወደ አዲስ አበባ እየጎረፈ ነበር እኮ የደሴ ህዝብ ራሱ። አዲስ አበባ ላይ ደግሞ በር ዘግተው አትገባም ብለውታል። አስቡ። ይህንን ሁሉ ያደረገው አብሮ የታገለው እንደውም ቲዲኤፍ እንዳይገባ ከፍተኛ ትንቅንቅ ሲያደርግ የነበረው የወሎ ህዝብ በባንዳነት ተፈረጀ። ሀታ የአማራ ክልል ሰዎች ራሳችሁ ጠይቁ እንጂ ራሳችሁ ቲዲኤፍ እንዳይገባ ወልዲያ ላይ ያደረጋችሁትን እናውቃለን። ቆቦ ላይ ያደረጋችሁትን እናውቃለን። ደሴ ላይ ያደረጋችሁትን እናውቃለን። ፎክራችኋል። በጣም ተናንቃችኋል። በጣም ሸለላችኋል። ግን እኮ ዲያቆን ዳንኤል ክብረት ወጣና ኢቲቪ ላይ ባንዳ ናችሁ አላችሁ እኮ፣ ጁንታ ናችሁ አላችሁ እኮ። በቃ አለቀ። ስለዚህ እንደውም ኮምቦልቻ ላይ ሰው ተረሸነ ብለ አስፈራርተ የሌላ ከተማን ማህበረሰብ ወደፊት የሚቆጣጠሩትን ከተማ ህዝብ አደናብረ ቆንጮራ አሲዘ ለማስወጣት ከሆነ የወሎን ህዝብ እንኳን ለወሎ ህዝብ እንኳን አልሆንክም በለው፣ ንገረው። የወሎ ህዝብ እኮ ቲዲኤፍን የመቀበል ፍላጎት አልነበረው። ከፍተኛ ትንቅንቅ አድርጓል። ግን ተካደ በዲያቆን ዳንኤል ክብረት። ምን አለ? በጣም ይገርመኛል። 99% መሳሪያ ከውጭ የሚገባበትን መንገድ ዘግተናል። 99% አይገባም ያሉ ሰዎች የውጭ ኃይሎች ተዋጉን። ሽንፈትን ተቀበል። ትግሬ ነው የለጠለጠ፣ ቀጫጭኖቹ ናቸው የለጠለጡ። ሽንፈትህን አምነህ ተቀበል። ይኸው ነው፣ የሚቀመሱም አይደሉም ብለን ተናግረናል። የት መቀሌን ሳይዙ ሽሬን፣ አድዋን፣ የትግራይ ከተሞችን ራሱ ሳይዙ ተናግረናል። ወንድ ብሎ ማለት በራሱ የሚተማመን ብሎ ማለት ብልጽግና ለህዝቡ እንደማያስብ ላሳያችሁ። ወልዲያ ላይ ከተማ ውጊያ አድርጓል። መርሳ ላይ ከተማ ውጊያ አድርጓል። ሐይቅ ላይ ከተማ ውጊያ አድርጓል። ደሴ ላይ መድፍ ሲተኩስ ነበር፣ አይታችኋል። የከተማ ውጊያ ህዝብን እንደሚጎዳ ታውቃላችሁ። ማናችሁም የተደበቀ አይደለም። ታዲያ ማን ነው ለህዝቡ የሚያስበው? ላሳያችኋ። የዛሬ 1 ዓመት አካባቢ ህወሓት ወይም ደግሞ የትግራይ መከላከያ ሰራዊት ትግራይ ከተሞችን ለቆ እንዴት እንደወጣ አይታችኋል። ሽሬ ውጊያ አልተደረገም ከተማውን ሲይዙት። አድዋ ውጊያ አልተደረገም ከተማውን ሲይዙት። አላማጣ ውጊያ አልተደረገም ከተማውን ሲይዙት። ውጊያ የተደረገው በትክክል ውጊያ የተደረገው ዳንሻና ወልቃይት አካባቢ ነው። እሱንም የራሳቸው የትግራይ ሰው የሆነ ሰው ስለካዳቸው አመራር ነበረ። የዞኑ አስተዳዳሪ ክዷቸው ለትግራይ መከላከያ ሰራዊት ከመቀሌ የሚላከውን ምግብ መንገድ ላይ እያስቀረ፣ ሎጂስቲክ መንገድ ላይ እያስቀረ የትግራይ መከላከያ ሰራዊት እንዲጠቃ አድርጓል። የትኛውንም አካባቢ የትኛውንም ከተማ ተሸንፈው አልለቀቁም። የትግራይ ኃይሎች ራሳቸውን እየለቀቁ ወደ ጫካ፣ ወንድ የሆነ ጫካ ይምጣልን እያሉ ማለት ነው። እሱ ግን እነሱ ከወጡ በኋላ ከተማ እየዞረ እንደ ባጃጅ ህዝብን ሲያሰቃየ ነበር። ይሄ ነው መቀሌ ያለ ውጊያ ለቀዋል። ለህዝብ ማሰብ ማለት ይሄ ነው። ህዝብን መውደድ ማለት ይሄ ነው። ለትግራይ ህዝብ አይሆንም ወያኔ ብለህ ትናገራለህ። በአማርኛ በትግርኛ እንኳን ብትናገር ትንሽ አንዳንድ ትግሬን እንዲሰማ ታገኘ ነበር። በአማርኛ ነው ለትግራይ ህዝብ ወያኔ አይሆንም ብለህ ተሰብካለህ አይደለ? አንተ እስቲ ለወልድ ለደሴ ህዝብ ሁን። ደሴ መሀል ከተማ ላይ መድፍ ደቀነ ወደ ውጭ ስትወቅስ ነበር ወይ? ምሽግ ህዝብን ምሽግ አድርገህ ህዝብ ውስጥ ካለው የውጭ ያለው ኃይል ህዋቶችን ያውቋቸዋል። በነገራችን ላይ ወደ ከተማ እንደማይዋጉ ስላወቁ ነው ከከተማ ውስጥ ወደ ውጭ ሲተኩሱ የነበሩ። ህዋት ግን ቲዲኤፍ ግን በበሰሉ በበቁ በነቁ ላለፉት 27 ዓመታት የኢትዮጵያን መከላከያ ሰራዊት ሲመሩ በነበሩ ጀነራሎች በሳይንስ በጥበብ መከላከያቸው ስለሚመራ
ዞረው ተሽከርክረው ነው የጨበጧቸው። ከዛ ተሸንፈው ከወጡ በኋላ አልተሸነፍንም ብለው ካዱ። አልተሸነፍንም ብለው እየካዱ እነዚህ ደግሞ ሰተት ብለው ወደ ኮምቦልቻ ገቡባቸው። ውሸቱ ሊያዘልቃቸው አልቻሉም። በከፊል የደሴንም መያዝ አመኑ ማለት ነው። ለማንኛውም ኦኤልኤ እና ቲዲኤፍ ባቲ ላይ መገናኘታቸው ትልቅ ትርጉም አለው። ትልቅ ትርጉም በተለይ በጣም የምታስፈራ የነበረችው አካባቢ የወሎ ኦሮሞ የሚኖርባት አካባቢ ነበረች። እዛ ጋር ነገር መበላሸት አልነበረበትም። አንደኛ ብልጽግና የሚሰራው ሴራ በሰዓቱ ሃይማኖትን ሊያጠፋ የመጣ ኃይል ነው ብሎ በየመስጂዱ እየገባ ሲቀሰቅስ ነበር። እድሜ ለወሎ ኦሮሞ ቄሮች ያንን ቅስቀሳ አክሽፈው ወቦና ቲፒኤልኤፍ ባቲ ላይ ተያይዘው ጉዟቸውን ወደ ሸገር እንዲያደርጉ ከፍተኛው ሚና የተጫወተው የወሎ ኦሮሞ ቄሮ ነው። ትላንትና ከትላንት ወዳ ዝም ብላችሁ ካያችሁ በየከተማው የሚኖሩ የትግራይ ልጆች ላይ ጄኖሳይድ ሲያውጁ ነበር። አስቶካሽ ብለው በአስቶካሽ ስም ለህዝባቸው አያስቡም ብዬ ስናገር ከመሬት ተነስቻለሁ። በአስቶካሽ ስም በባህር ዳር፣ በደብረ ብርሃን፣ በደብረ ማርቆስ፣ በጎንደር በተለያዩ አካባቢዎች የሚኖሩ የትግራይ ተወላጆችን ታርጌት የሚያደርግ ጽሁፎችን ሲያዘዋውሩ ነው ያዋሉት። ያንን የአማራ ክልል መንግስት ኦፊሻሊ ሲያስተጋባ ውሏል። የአብን አመራሮች ኦፊሻሊ ሲያስተጋቡት ውሏል። ይህ ማለት ነው ማለት ነው እያንዳንዱ የትግራይ ተወላጅ ወደ አንድ ማጎሪያ ይሂድ። አንዳንዱ እንደዛ ነው። አንዳንዱ እርምጃ ይወሰድባቸው። እርምጃው ምን አይነት እርምጃ ነው? ርሸና ሊሆን ይችላል፣ ሌላ ሊሆን ይችላል። አንድ ነገር ግን እዚህም ጋር ይሄንን ዘመቻ ሲያደርጉ ለህዝባቸው እንደማያስቡ ነው ያረጋገጡት። ወይም ደግሞ ከዚህ በፊት እንደምንለው የወሎን ህዝብ መሬቱን እንጂ ራሱን እንደማይፈልጉት ነው ያረጋገጡት። በባህር ዳር፣ በደብረ ብርሃን፣ በደብረ ማርቆስ በተለያዩ አካባቢዎች የሚኖሩ ትግራዋያን ላይ የመግደል የመረሸን የተለያየ እርምጃ የመውሰድ አዋጅ ሲያውጁ እነ የሱፍ ኢብራሂም አዋጅ ሲያውጁ አብኖች እነ ክርስቲያን ታደለ የአማራ ሚዲያዎች እንዲሁም የአማራ ባለስልጣናት ይህንን አዋጅ ሲያውጁ ምን ነው ረሱ እንዴ? ከ10 ሚሊዮን የሚበልጥ ህዝብ በቲዲኤፍ ቁጥጥር ስር ነው ያለው። ቢያንስ እኮ አማራ ክልል ላይ በባህር ዳር ምናምን ያለውን ቆጥረ ምናልባት 20 ሺህ የትግራይ ተወላጅ አታገኝም። 20 ሺህ ራሱ አታገኝም። እነዛን 20 ሺህ የማይሞሉ የትግራይ ተወላጆችን እርምጃ እንዲወሰድባቸው ስትቀሰቅስ በቲዲኤፍ እጅ መላው የወሎ ህዝብ በቲዲኤፍ እጅ መኖሩን አታውቅም። አንተ የትግራይን ህዝብ ባለህበት ከተማ ሰላማውን አስቶካሽ ነው ብለህ ስትገለው የወሎን ህዝብ ላይ ይበቀልልኛል ብለህ አትገምትም? ቲዲኤፍ ግን ህዝባችንን አይበቀልም ወይም አያደርገውም ብላችሁ ስለምታምኑ ነው በየከተማው የሚኖሩ የትግራይ ተወላጆች ላይ ሞት ስታውጁ የነበረው። አቁሙት። አሁንም ይሄንን በተለይ የአብን አመራሮች፣ የአማራ ብልጽግና አመራሮች አቁሙት። አይጠቅምም። ቢያንስ 20 ሺህ የሚሞላ ትግራዋይ ቢኖር እንኳን እዛው በባህር ዳር፣ ደብረ ብርሃን ምናምን አካባቢ በዛች ከተማ እስክንይዛቸውም ድረስ እንይዛቸዋለን ኢንሻአላህ። እስክንይዛቸውም ድረስ 20 ሺህ የሚሞላ ትግራዋይ ቢኖር እንኳን ያንን ብታጠፉ በ10 ሚሊዮን የሚቆጠር በመላው በአራቱም ዞኖች በወሎ አካባቢ ባሉ በሁሉም ከተማዎች ላሊበላ፣ ጎንደር በከፊሉ ያለው ህዝብ በቲዲኤፍ እጅ እኮ ነው ያለው። ይሄን ለምንድን ነው ማስተዋል አቃታችሁ? ከ10 ሚሊዮን የሚበልጥ ህዝብ ነው በቲዲኤፍ እጅ ያለው። ዛሬ ቲዲኤፍ በተቆጣጠራቸው መሬቶች የሚኖር ህዝብ ያለው ከ10 ሚሊዮን በላይ ነው። 20 ሺህ የማይሞላን የትግራይ ተወላጅ ላይ ሞት ስታውጅ ያንን ለምንድን ነው ማታስታውሰው? ለምን አታስታውስም? አስታውስ እንጂ። ያኔ ከትግራይ የሚነሳ ፖለቲከኛ ለኢትዮጵያ ስጋት አይሆንም። መቼ ነው ያሉት? ዲሴምበር 14 2020 አመና ነበር ያሉት። እንደዚህ ሲሉ ነበር። ቾከሉ በጣም አይደለም 500 ዓመት 1 ዓመት ባልሞላ ጊዜ ውስጥ እነሱን ሰብሮ
ወደፊት መምጣት ችሏል። ለማንኛውም ድሉ የተጨቋኞች ነው። ተጨቋኞች